ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ምንድነው? ለጀማሪዎች በሚሆን መልኩ በጣም አስፈላጊ የሆኑ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ ማንበብ ሆነ መጻፍ ማንበብ እንዲሁም መናገር የምንችልበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም ማበረታቱን ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት ማንበብ እንደምንችልና ከዛ ትርጉሙን አብረን እናያለን ማለት ነው። ያው የመጀመሪያው ምንድነው? ቢኢ አለ ባንድ ላይ ቢ ብለን እናነባለን። ቢ ከዛ አርኤን እንደ ሪ፣ አርኤን እንደ ሪ፣ ኤልኤን እንደ ለ፣ ኤክስን እንደ ኤክስ፣ ኤክስ ማለት ነው የምናነባት። ስለዚህ ቢ ሪላክስ፣ ቢ ሪላክስ፣ ቢ ሪላክስ ምን ማለታችን ነው? ዘና በል ወይም ዘና በይ ለማለት ቢ ሪላክስ እንላለን ማለት ነው። ያ እዚህ ጋር ቲን እንደምናንብባት እንደ ት ነው የምናነባት። ከአናባቢ ውጭ ስለሆነች ብቻዋን ስለሆነች ስድስተኛ ነች። ስለዚህ እንደ ት ነው የምናነባት ማለት ነው። አናባቢ ሄዳትም ት፣ አርዩን እንደ ር፣ አርዩን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት። ትረስት፣ ትረስት፣ ኤምኢን በአንድ ላይ ሚ፣ ትረስት ሚ፣ ትረስት ሚ ማለት ነው? እመነኝ ወይም እመኝኝ ማለት ብንፈልግ ትረስት ሚ፣ ትረስት ሚ እንላለን ማለት ነው። ያ ይሄኛውስ እንዴት እናንብበው? ቲኤን በአንድ ላይ እንደ ቴ። እዚህ ጋር አሁን እንደ ታ አይደለም የምናነበው። ለምን ነው እንደ ታ ያላነበብ ነው? ምክንያቱም ሁለት አናባቢዎች ናቸው ማለት ነው። ሁለት አናባቢ ከሆነ ደግሞ ኤ ብለን ማንበብ ያለብን እንጂ እንደ አ እናነባትን ብያቸዋለሁ ማለት ነው። ስለዚህ ሁለት አናባቢ ከቃሉ ሁለት አናባቢ ካለው እናንተ እንዴት ማንበብ አለባችሁ? ኤን ኤ ብላችሁ ማንበብ አለባችሁ እንጂ እንደ አ ታነቧትም ማለት ነው። ስለዚህ ቲኤን እንደ ቴ፣ ኬ ኢን በአንድ ላይ እንደ ኬ ነው የምናነባቸው። ስናነበው ቴክ፣ ቴክ፣ አይቲን እንደ እት፣ ቴክ ኢት፣ ቴክ ኢት ምን ማለት ነው? ውሰጂው ወይም ውሰደው ማለት ብንፈልግ ቴክ ኢት እንላለን ማለት ነው። ያ ይህኛውንስ ምን ይላል? ቢን እንደ ብ ስድስተኛ ነው። አናባቢ ከሌለው ስድስተኛ ነው። እንደ ብ ነው የምታነቡልኝ ማለት ነው። ስለዚህ ብ፣ አርአይን እንደ ሪ፣ ኤንን እንደ ን፣ ጂን እንደ ግ፣ ብሪንግ፣ ብሪንግ፣ አይቲን በአንድ ላይ ኢት፣ ብሪንጌት፣ ብሪንጌት ምን ማለት ነው? አምጣው ወይም አምጪው ማለት ብንፈልግ ብሪንጌት፣ ብሪንጌት እንላለን ማለት ነው። ያ ይሄኛውስ ምን ይላል? ዳብሊው ይቅርታ፣ ኤልኦን እንደ ሉ፣ እንደ ሎ ሳይሆን እንደ ሉ፣ ሁለቱንም ኦ በአንድ ድምጽ ማለት ነው። ስለዚህ ኤልኦን ሉ፣ ኬን እንደ ክ ስናነባው ሉክ፣ ሉክ፣ ኦዩ ቲን በአንድ ላይ አውት ብለን ነው የምናነባው። እንደ ኦ ሳይሆን አውት ብለን እናነባዋለን ማለት ነው። ሉክ አውት፣ ሉክ አውት ምን ማለት ነው? ተመልከት ወይም ተመልከች ማለት ብንፈልግ ሉክ አውት እንላለን ማለት ነው። ያ የኛውስ ምን ይላል? ኤስን እንደ ስ፣ ቲኤን እንደ ታ፣ ዋይን እንደ ይ፣ ስታይ፣ ስታይ፣ ኤችኢን እንደ ሂ፣ አርኢን እንደ ር፣ ሂር፣ ስታይ ሂር፣ ስታይ ሂር። ከዚህ ቆይ፣ ከዚህ ቆይ ማለት ብንፈልግ ስታይ ሂር እንላለን ማለት ነው። ያ ወደዚህኛው እንሂድ። አይን እንደ አይ፣ ኤኤምን እንደ አም፣ ቲ አይን እንደ ታይ ብለን ነው የምናነበው። ታይ፣ አርኤን እንደ ር፣ ዲን እንደ ድ፣ ታየርድ፣ ታየርድ ሙሉ ስናነባው አም ታየርድ፣ አይ አም ታየርድ ምን ማለት ነው? ደክሞኛል፣ ደክሞኛል ማለት ብንፈልግ አም ታየርድ እንላለን ማለት ነው። ያ እኛውስ ምን ብለን እናንብበው? ኤ አይን እንደ አይ፣ ኤኤምን አም፣ ከዛ ቢዩን እንደ ቡ አይደለም የምናነበው እንደ ብ።
ኤስን እንደ ዝ ዋይን እንደ ይ ቢዚ ቢዚ አም ቢዚ ስንል ምንድነው ስራ ይዣለሁ ወይም ስራ በዝቶብኛል ስራ ላይ ነኝ ማለት ስንፈልግ አም ቢዚ እንላለን ማለት ነው። ያ ይሄኛውስ እዚህ ጋር አም ለማለት ነው እንጂ ኤስን አጥፉና አም ብላችሁ አስተካክሉልኝ ማለት ነው። ስለዚህ አይ አም ለማለት ነው እቺን ኤ ብላችሁ አስተካክሉልኝ አይ አም። ከዛ ኤን እንደ አ ኤንን እንደ ን ጂን እንደ ግ አርን እንደ ር ዋይን እንደ ይ ማንበብ አንግሪ አማንግሪ ምን ማለት ነው? ተናድጃለሁ ማለት ስንፈልግ አማንግሪ እንላለን ማለት ነው። ያ እዚህ ጋርስ ቲን እንደ ት አርን እንደ ር ዋይን እንደ ይ ትራይ ቲኤች አይን ባንድ ላይ ዚ ብለን ማንበብ ዚ ኤስን እንደ ስ ማለት ነው። ዚስ ኦ ኤን ይህን ባንድ ላይ ዋን ትራይ ዚስ ዋን ምን ማለት ነው? ይህ ሞክር ወይም ይህን ሞክሪ ለማለት ትራይ ዚስ ዋን እንላለን ማለት ነው። ያ ይህኛውስ ምን ይላል? ቲአይን አሁንም ታይ ብለን እናነባለን። ኤምኤን ም ታይም አይኤስን ኢዝ ዩፒን እንደ ምን ነው ምናነባት? እንደ አ ነው ምናነባ አፕ ብለን ነው ምናነበው ማለት ነው። ታምዝ አፕ ምን ማለት ነው? ጊዜው አልቋል ወይም ሰዓት አልቋል ስንል ታምዝ አፕ እንላለን ማለት ነው። ያ ወደ ቀጣይ ነው ወደ መጨረሻው ስንሄድ ምን ይላል? ኤችኤን እንደ ሃ ቪኤን እንደ ቭ ሃቭ ሲኤን እንደ ሲ እዚህ ጋር ሁለት አናባቢዎች ናቸው በአንድ ላይ የመጡ። ስለዚህ የመጀመሪያዋን አንብበን ቀጥሎ ያለውን አናነብም ብያችኋለሁ። በዛ መሰረት ኤስኢን አንብበን ኤን አናነባትም ማለት ነው። ስለዚህ ኤስኢን ሲ ብለን አንበብን ኤን አለፍናት። ከዛ ቲን እንደ ት ማንበብ ሲት ሃበሲት ተቀመጥ ወይም ተቀመጭ ማለት ብንፈልግ ሃበሲት እንላለን ማለት ነው። ያ እንደዚህ ያደረጋችሁ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ከእናንተ የሚጠበቀው ምንድነው? ቪዲዮዎችን ሳሰለችሁ ማየት መከታተል፣ ሙሉውን ትምህርት ሁኛም ሁሌ የምንለቃቸውን ትምህርት በእርግጠኝነት ብትከታተሉ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ